ቆይ ምን አደረኩ ነው? ቆይ ውዴ ምንም አላደረግሽኝም። ምንም አላጣሁም። እኔ ምን አደረኩኝ? መንገድ ላይ ልጠይቃት ብላ ነው ብያችን እንዴ? ቀለበቱን ለምን እንደምትጠይቅ አልፈልግም። በቃ እንካት ዞር በይ ወደዛ በእናትሽ። ምን ማለት ነው? ዞር በይ እንኪ ቀለበትሽን አድርጊ ነው ውጣልኝ። እሺ ቀለበትሽን ተቀበይ። ምንድነው ችግር? እንውጣ ናርዲ ተረጋጊ። እንውጣ። ምን እየሆንሽ ነው? አንቺ ምን እየሆንሽ ነው? ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ዓለም ዳርቻ ሰላም ክርስቶስ ይብዛላችሁ። እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ከዩቱብ በጣም ጠፍተናል። በጣም ይቅርታ፣ ያው አንዳንዴ ሳይመች ስቀር ለዛ ነው። በጣም ይቅርታ እንላቸዋለን። እንግዲህ ዛሬ የመጣሁት በጣም አዝኜ ነው ማለት ነው። በጣም አዝኛለሁ። ማንን እንመን? እኔ አንድ ጥያቄ ሆኖብኛል፣ ከማዘን ይልቅ ማለት ነው። ጥያቄ የሆነብኝ ባሎቻችን፣ የልጆቻችን አባት ብለን የምናስበው ሰው እንዲህ ከሆነ ማንን አምነን ከማጋ እንኖር ነው የኔ ጥያቄ። ምክንያቱም ባሏ በዚህ ልክ እውነት ሆኖ እኮ አይደለም፣ እውነት ላይሆንም ይችላል። ፕራንክ ቢሆን ራሱ እቺ ሴት ነፍሰ ጡር ናት። ነፍሰ ጡር ሆና በዚህ ልክ ማልቀሷ ይገባታል? እኔ ለምን እንደሆነ አላውቅም። ብዙ ዩቱበሮች አሉ። ከነዛ መሀል በጣም የሚወዳት ሴት ብትኖር ውብዬ ናት። በጣም የሚወዳት ሴት ማለት ነው። ለምን እንደሆነ አላውቅም። ስከፋት በጣም ይከፋኛል ውስጤ ላይ። ምን እንደሆነ ግን አላውቅም። ለምን እንደሆነ አላውቅም። በአካል እንተዋወቅም፣ አላውቃትም። ማውቃት በዚህ በሚዲያ ነው። ግን ምን እንደሆነ አላውቅም። እሷ ስትከፋ የሆነ ነገር ስትሆን ከሱ ጋርም ተጣልታ ምናምን በቃ እንደዛ ነው ዝም ብዬ የሚከታተላቸው። ግን በሆነ መንገድ ስታለቅስ ወደ ሆድ ስለብሳት ይሆን ለምን እንደምታሳዝነኝ ግን አላውቅም፣ እኔ ራሴ ማለት ነው። እና በጣም ነው የሚወዳትም የምታሳዝነኝም፣ በጣም ታሳዝነኛለችው ማለት ነው። እና ናሂ እንዲህ ከሆነ፣ ናሂ በዚህ ልክ የሚያደርግ ከሆነ ማንን ነው የምናምነው ነው? ይሄ የኔ ጥያቄ ነው። ማንን ነው የምናምነው እንዴ? ባሎቻችን ለእኛ የማያስቡ ከሆነ ምንድን ነው ትዳሩ? የትዳር ትርጉሙ ምንድን ነው? የኔ ጥያቄ ይሄ ነው። ፕራንክም ሊሆንም ላይሆንም ይችላል። ቢሆንም በዚህ ልክ ለገንዘብ ከምስቱ ይልቅ ገንዘብ በልጦበት አይመስለኝም። እውነትም አድርጎ ከሆነ በዚህ ልክ እኔ እንጃ። እኔ ማንን አምነን እንኑር የሚለው ለዚህ ነው ያልኩትም ለዚህ ነው። እና በጣም አዝኛለሁ በእነሱ ዙሪያ ላይ። እስኪ የተሰማኝን ልናገር በማለት ነው እንጂ እነሱ ላይ ቪዲዮ ለመስራት አስቤ እንኳን አላቅም። ያንን ልሰራባቸው አስቤ አይደለም። እግዚአብሔርን ብቻ ተሰምቶኛል። ቪዲዮውን እያየ ምናልባት አይታችሁ ከሆነ ቪዲዮዋን እያያችሁ እንባችሁ ያልመጣ ሰው አለ አላቅም። እኔ ብቻ እንጃ እንባዬን ከአይኔ እያፈሰስኩ ነው ቪዲዮዋን ያየሁት ማለት ነው። ከእጇ ላይ ቀለበት እስክታወልቅ በዛ ላይ ደግሞ ከእጇ ላይ መርፌውን እስክትነቅል ድረስ መድረሱ አስቡ እንግዲህ። ለምን ይደረጋል? እግዚአብሔርን ከማጋ ነው የምንኖረው? ብቻ አላቅም። እኔ ፈጣሪ እመቤቴ ቅድስት ድንግል ማርያም ትጠብቅሽ ውብዬ፣ እሷ ከክፉ ሁሉ ትጠብቅሽ። ናሂ ግን በጣም 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 መጥፎ ነገር ነው የሰራከው። በጣም ነው ያሳፈርከን፣ በጣም ማለት ነው ያሳፈርከን፣ በጣም አሳፈርከን። መልካም ባል የምትባል አንተ ሆነ ሳለ እንዲህ ስታረግ፣ ምስት ነብሰ ጡር ሆና እንዲህ ስትሆን አንተ ገና ለሌላ ሴት መከራከር በጣም ነው የሚያሳፍረው። እና ፈጣሪ ለወንዶች ልቦና አይስጣቸው። ምን ነካቸው? የዘንድሮ ወንዶች ምን ሆነዋል ግን? ጭንቅላታቸው ምን ሆነዋል?
እኔ እንጃ አላውቅም። ሚዲያ ላይ ያልወጡ ስንት ጉድ የያዙ አሉ እኮ። ምን ነክቷቸዋል ግን? ምንድን ነው ጭንቅላታቸውን የሰረቀ ነገር አለ? እስኪ እዩት እስኪ። ሚዲያ ላይም በባለፈው በእንትን የሰራች ልጅ አለች። ባሏ ኢትዮጵያ ሆኖ እሷ ስደት ላይ ሆና እዛ እባብ ዘንዶ ያለበት ቤት ስሪ፣ ከዛ ከወጣሽ ሀብትሽን ታጣለሽ እየተባለች ሰራ ያለችዋ ልጅ አለች። ግን ወንዶች ምን ሆናችኋል? የሚያስበው ጭንቅላታችሁ ለቆ ነው ወይስ እንዴት ነው ነገሩ? እስኪ ወንዶችን የታዘባችሁ ኮመንት ላይ ያስቀምጡልኝ እግዚአብሔርን። አረ ፈጣሪ ልቦና ይስጣችሁ። ውብዬ ድንግል ትጠብቅሽ። ቤተሰብ ሰብስክራይብ አድርጉልን። ዩቱባችን በጣም ቀዝቀዝ ብሏል፣ እኛም ጠፍተንበታል። እውነትም ነው። ሰብስክራይብ እያደረጋችሁ አበረታቱን። ፈጣሪ ደግሞ ለሀገራችን ያብቃና ትዳር የያዛችሁ ትዳራችሁ የተባረከ እንዲሆንላችሁ፣ ያልያዛችሁ ደግሞ ፈጣሪ የተባረከውን ትዳር እንድሰጣችሁ ጸልዩ። ይስጠን እላችኋለሁ። የማዳም ቅመሞች ፈጣሪ ከሁላችንም ጋር ይሁን። ሀገራችንን ሰላም ያደርግልን። ሰላም ቆዩልን። ግን እኔ በዚህ ዙሪያ ላይ ስላዘንኩት ብቻ የውስጤን የተሰማኝን ለመናገር ነው ዛሬ የመጣሁት እንጂ በእነሱ ላይ ቪዲዮ ለመስራት ማስቤ አይደለም። ብቻ በጣም ተሰምቶኛል፣ በጣም ማለት ነው። እና እንወዳቸዋለን ውዶችዬ። ሰብስክራይብ አድርጉልን፣ ላይክም ኮመንትም አስቀምጦልን አበረታቱን እላቸዋለሁ። ባይ ባይ። እንወዳቸዋለን።